ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በአማራ ክልል የአማራ ፋኖ ብሔራዊ ንቅናቄ በተለያዩ ቀጠናዎች የሚያደርገው የሉና ተጋድሎ ባለፉት 2 እና 3 ቀናት ተጠናክረው ቀጥሏል። በተለይ በጎጃም በርካታ አውደ ውጊያዎች መደረጋቸውንና በአገዛዙ ሰራዊት ላይ ከፍተኛ ኪሳራ ማድረስ መቻሉን ያገኘነው መረጃ ያመለክታል። ይህ በእንዲህ እንዳለ በአላጌ በሕክምና ላይ የሚገኙ የመከላከያ ሰራዊት አባላት ሕክምናቸውን ሳይጨርሱ እንዲወጡ እየተደረገ ነው። ምክንያቱ ደግሞ በየዕለቱ እየጨመረ የመጣውን የቁስለኞች ቁጥር ማዕከሉ ከሚችለው አቅም በላይ በመሆኑ እንደሆነ ነው ለማወቅ የተቻለው። ቁስለኞች ሕክምናቸውን ሳይጨርሱ ግቢውን ለቀው ይወጣሉ። በየጎዳና ላይ ተጥለው የሚገኙ የመከላከያ ሰራዊት አባላት ልመና መጀመራቸውንም ነው በደረሰን መረጃ ላይ የተመለከተው። በአማራ ክልል ያለው ሁኔታ ከአገዛዙ ቁጥጥር ውጪ እንደሆነ ሲገለጽ ቆይቷል። የብልጽግና አመራሮች ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ በየሳምንቱ ጎንደርና ባህር ዳር እየሄደ ክልሉ ሰላም እንደሆነ ለማሳየት እያደረገ ያለው ጥረትም ውጤት እያስገኘ እንዳልሆነ ነው የሚነገረው። በሌላ በኩል በሸገር ከተማ አስተዳደር የኮየ ፈጬ የኮንዶሚኒየም ነዋሪዎች ቤታቸውን ሸጠው ለመውጣት እየተዘጋጁ እንዳለ እየተነገረ ነው። መሰረት ሚዲያ እንደዘገበው ከሆነ መቆጣጠር ያልተቻለ መዋጮና ግብር ታክስ ነዋሪውን ፍጹም ያማረሩና ቤታቸውን ንብረታቸውን ሸጠው አካባቢውን ጥለው ለመሰደድ መወሰናቸውን ነው በመሰረት ሚዲያ ዘገባ ላይ ለማረጋገጥ የተቻለው። እነዚህን መረጃዎች ከዘውትር ተሳታፊያችን ጋር በመሆን በዝርዝር ወደ እናንተ እናቀርባቸዋለን። አብራችሁ እንድትቆዩ ግብዣችን ነው። በቀጥታ ወደ ዘውትር ተሳታፊያችን አመራለሁ። ሰሞኑን ያዝ ለቀቅ ሲያደርግ የነበረው የአማራ ፋኖ የውጊያ እንቅስቃሴ ባለፉት 2 ቀናት በተለይ በጎጃም አካባቢ ተጠናክሮ እንዳለ ነው ለማወቅ የተቻለው። በርካታው አውደ ውጊያዎች ተደርገዋል። እስቲ ከአውደ ውጊያ መረጃዎችን ጀምርና የዕለቱን አበይት ዜናዎች ለተመልካቾቻችን እናቅርብ። ወደ አንተ ልምጣ። አመሰግናለሁ መሳይ። ጎጃም አካባቢ በተለይ ምስራቅ ጎጃም ተብሎ በሚጠቀሰው ዞን በበርካታ ቦታዎች ላይ ውጊያዎች በጣም በሰፊው እየተካሄዱ ይገኛሉ። የአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ እዝ በርካታ ክፍለ ጦሮች በተለይ በምስራቅ ጎጃም ደባይ ጥላት ወረዳና ሸበል በረንታ ወረዳዎች ላይ በፈጸሙት ማጥቃት ድል መጎናጸፋቸውን አመላክተዋል። በተለይ በምስራቅ ጎጃም ዞን ደባይ ጥላት ወረዳ ቁይ ከተማ ሰፍሮ በሚገኘው የአገዛዙ ጥምር ጦር ላይ የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ እዝ የ206ኛና 201ኛ ኮር በጋራ በፈጸሙት ማጥቃት 59 የአገዛዙ የመከላከያ ሰራዊት አባላት ሲገደሉ 29 ሚኒሻና የፖሊስ አባላት አብረው ተደምስሰዋል። ከሌሊቱ 10 ሰዓት ከተማዋን ሙሉ ከበባ በማድረግ ጥቃት የከፈቱት የፋኖ ኃይሎች በግራሮ በተባለ በሚጠቀሰው ኮሌጅ እንዲሁም አንደኛ ደረጃ ትምህርት ቤትና በአሞራ ገደል በምሽግ ላይ በነበረ የሰራዊቱ አባላት ላይ ድል መጎናጸፋቸውና በተለይ ደግሞ በከተማዋ አቅራቢያ አሰንዳቦ በተባለ የቁም ምሽግ እና የኮንክሪት ምሽግ ተገንብቶ በነበረበት አካባቢ ባደረጉት ማጥቃት ምሽጉን ከመቆጣጠራቸው በተጨማሪ በምሽጉ ውስጥ 35 የአገዛዙ ጦር ቁስለኛ ማግኘታቸውንና በአጠቃላይ ድሎችን መጎናጸፋቸውን በርካታ መንገድ በኒ ብልጽግና አመራሮች አብረው መደምሰሳቸው በውጊያው እንዲሁ 2 የመከላከያ የመቶ አለቃ መኮንኖች መገደላቸውንና የብልጽግና ሚኒሻ እንዲሁም የፖሊስ አመራሮች አብረው መደምሰሳቸውንና ወደ ቁይ ከተማ ሸሽቶ የነበረው የአገዛዙ ጦር የፋኖ ኃይሎች ተከትለው ከተማዋ ላይ በመግባት ከተማዋን ሙሉ በሙሉ መቆጣጠራቸውን አስታውቀዋል። ይህ በእንዲህ እንዳለ እንዲሁም 109ኛ ኮር በምዕራብ ጎጃም ሽንዲ ከተማ ተነስቶ ወደ ወገዳድ ከተማ በሚጓዝበት ሰዓት የቴዎድሮስ እዝ 88ኛ ክፍለ ጦር ከሌሊቱ 11 ሰዓት አንበስ ጋማ በተባለ ቦታ ላይ እስከ ምሽቱ 2 ሰዓት የዘለቀ ውጊያ ማለትም ከ13 ሰዓታት በላይ ውጊያ በማድረግ የመጣውን ኃይል ከበባ በመፈጸም የአገዛዙ ጦር በኋላ እየሸሸ አንበስ ጋማ በተባለ ተራራ ላይ ከበባ ተፈጽሞበት ራሱን መከላከል በማይችልበት ደረጃ ላይ በመድረሱና በርካታ ሰራዊቱ በመደምሰሱ ምክንያት ከቲሊሊና ከቡሬ ከተማ ለተጨማሪ ኃይል መጥቶ ከፍተኛ ዋጋ ከፍሎ በተራራ ላይ ተከበው የነበሩትን ኃይሎች እንዲሁ የተረፉትን ይዞ ወደ ቡሬ ከተማ መሸሸቱን ለማወቅ ተችሏል። አሁንም በጎጃም አካባቢ 64ኛ ክፍለ ጦር በምስራቅ ጎጃም ሸበል በረንታ ወረዳ መርገጭ በተባለች ከተማ ላይ ከባድ ጥቃት ፈጽሞ ከ60 በላይ የአገዛዙን የመከላከያ የአድማ ብተናና የሚኒሻ አመራሮችን መደምሰስ መቻላቸውን የቴዎድሮስ እዝ አስታውቋል።
ተደርጓል። የቴዎድሮስ ልዩ የከተማ ኮማንዶ ተብሎ የተመረቀው ኃይል የመጀመሪያ ጥቃቱን መርገጭ በተባለች ከተማ ላይ በመፈጸም ድል መጎናጸፋቸውንና በተደረገው ውጊያም ከ20 በላይ ቁስለኛ ማድረጋቸውን 2 ፓትሮል መኪኖችን ማቃጠላቸውንና በተደረገው ውጊያ መርገጭ ከተማን መቆጣጠራቸውን አስታውቀዋል። እንግዲህ በርካታ የአገዛዙ ጦር በውጊያ እየተመታ እየሸሸ እንደሆነ ነው መረጃዎች የሚያመላክቱት። ከዚህ ስንወጣ በማዕከላዊ ጎንደር ከአዘዞ ከተማ መገንጠያ ተነስቶ ወደ ዳባ ማርያም ወደ ተባለች የመከላከያ ሰራዊቱ እንቅስቃሴ በሚያደርግበት ሰዓት ጭምር የአገዛዙን ጦር ከቴዎድሮስ ኮርና ከታድሎ ብርሃን ክፍለ ጦር የተወጣጡ የፋኖ ኃይሎች በጋራ ዳባ በተባለች አካባቢ ላይ ከበባ በመፈጸም ከባድ ክንድ አሳርፈው በርካታ የአገዛዙ ጦር መምታታቸውንና ወደ ዳባ ማርያም ሲጓዝ የነበረው ኃይል ተመቶ ወደኋላ ማፈግፈጉን ነው ለማወቅ የተቻለው። ይህ በእንዲህ እንዳለ በሰሜን ወሎ የአገዛዙ ጦር ከጋሸና ከተማ ተነስቶ ወደ ወልዲያ ለበርካታ ቀናት ያንን መንገድ ሙሉ በሙሉ ለማጥራት ወደ ወልዲያ ሲጓዝ በጋዞ ወረዳ ዋና ከተማ ስታይሽ ላይ ከመድረሱ በፊት ስቦ በመምታት በሚለው ስትራቴጂያቸው በፈጸሙት ማጥቃት በአገዛዙ ጥምር ጦር ላይ ከ30 በላይ የአገዛዙን ጦር ማቁሰላቸውንና ከ20 በላይ መግደላቸውን አስታውቀዋል። ይሄ እንግዲህ በበርካታ ጊዜ ያንን አካባቢ ለማጽዳትና ዋና መንገድ በመሆኑ የምስራቅ አማራና የመካከለኛው አማራን ቀጠናዎች የሚያገናኝ ትልቅ የአስፋልት መንገድን ማለትም ከወረታ ደብረታቦር፣ ነፋስ መውጫ፣ ጋሼና፣ ወልዲያ መንገድን ለወታደራዊ ስትራቴጂ ለመጠቀም በርካታ ጊዜ መንገዱን ለማስለቀቅ ጥረት ያደረገ ቢሆንም የፋኖ ኃይሎች ስቦ ወደ ገዳይ መሬት በመሳብ በአገዛዝ ጦር ላይ ጥቃቶችን እየፈጸሙበት እንደሚገኙ ነው መረጃዎች እያመላከቱ ያሉት። በአጠቃላይ የአገዛዙ ጦር በተለይ ደብረታቦር ላይ የተነጠቀውን የ17 ወረዳዎችን ለመቆጣጠር ከፍተኛ የወታደራዊ ክምችት እያደረገ ሲሆን አሁንም በዛው አካባቢ የከባድ መሳሪያ ተኩስ መጀመሩንና የፋኖ ኃይሎች ግን በ5 እና በ6 ኪሎ ሜትር ላይ መልስ እየሰጡት እንደሆነ ደብረታቦር ከተማ ላይ እስካሁን ድረስ መውጣት አለመቻሉ የተቆጣጠራቸውን ከተሞች ከነፋስ መውጫና ከአዲስ ዘመን ከተማ እንዲሁም ከወረታ ከተሞች ውጭ ያሉትን ከተሞች መቆጣጠር አለመቻሉና የፋኖ ኃይሎች በዛ አካባቢ ሰራዊቱን በደንብ አድርገው አደራጅተው ህብረተሰቡን ስልጠና በመስጠት ውይይቱ ማድረግ የጊዜያዊ አስተዳደር ሰዎችን በማስመረጥ አካባቢውን እየተቆጣጠሩና ከአካባቢው ማህበረሰብ ጋርም ተሰናስለው እየኖሩ እንደሆነ ይታወቃል። አሁን ምርጫው እየደረሰ በመሆኑ እነዚህን ወረዳዎች በሙሉ በሰራዊት ብዛት ጥቃት በመፈጸም ወረዳዎችን በመቆጣጠርና ሽፋን በመስጠት የምርጫ ቅስቀሳና ምርጫውን ለማካሄድ አስቦ የሚያደርገው እንቅስቃሴ በመሆኑ የፋኖ ኃይሎችም እንዲሁ በመመከት ከተሞችን ላለማስነጠቅ የቀን ተቀን ትንቅንቅ እያደረጉ እንደሆነ ነው መረጃዎች የሚያመላክቱት። እንግዲህ እነዚህ የአውደ ውጊያ ውሎች የፋኖን ግስጋሴ በግልጽ የሚያሳዩ ናቸው። ሰሞኑን የአብይ አህመድ ቀኝ እጅ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ባህር ዳርና ጎንደር እየተመላለሰ በአውሮፕላን ከዚህ ቀደምም ተደጋጋሚ አንስተናል። በጣም አሳፋሪ ነው። የአንድ ሀገር መሪ የሆነ ሀገርን ሲጎበኝ በሚመስል መልኩ ከአውሮፕላን ሲወርድ ይህ ሁሉ ሽርጉድ፣ ይህ ሁሉ ግርግር አስፈላጊ ባልሆነበት በየሳምንቱ ለሚመጣ ግለሰብ ያውም ምንም አዲስ ነገር ለማያሳይ ተመሳሳይ ቦታዎችን እያየ አንድ ጡብ ድንጋይ በተተከለ ቁጥር እሱን ለመጎብኘት የሚመጣ ምንም ባልተሰራበት ሁኔታ በየጊዜው እየተመላለሰ ሰላም እንዳለ ለማሳየት የሚሄዱበት ርቀትን ነው እያየ ነው። ምን ያህል ጭንቀት ውስጥ እንዳሉ፣ ምን ያህል በፕሮፓጋንዳ እድሜያቸውን ለማራዘም እየታገሉ እንዳለ ነው የምናየው። ራሳቸው ይናገራሉ፣ ራሳቸው የሚሉትን ያዳምጣሉ። መልሰው ራሳቸው የተናገሩትን የሚያምኑት የብልጽግና ባለስልጣናት የስልጣን እድሜያቸውን በቴሌቪዥን ዲስኩር ለማስቀጠል የሚያደርጉት ርብርብ ነው አሁን እንግዲህ ጎልቶ የሚታየው ነገር። በአንጻሩ ፋኖች ግስጋሴያቸው እንደቀጠለ ነው የሚታየው። ነገር ሁሉ እድገትን እንጂ ወደኋላ መሄድን አይደለም። የአማራ ፋኖ ብሔራዊ ንቅናቄ ሁለቱ እዞች የሸዋ ጠቅላይ ግዛት እዝና ያሳምነው ጽጌ እዝ በሸዋ የጀመሩትን እስከታች ድረስ የማዋሃድና የእርቅና ሰላማዊ መድረክ እንቅስቃሴ አጠናክረው ቀጥለውበታል። ሰሞኑን የሚታየውም እንደዚሁ በየአካባቢው እየሄዱ ንግግር፣ እርቅ እየፈጸሙ ያሉበት ሁኔታ በዛ አካባቢ ትንሳኤ የመጣ እንዳለ የሚያሳይ ነው። በጎንደርም እንደዚሁ ሁሉን ጣጣ ጨርሰው አሁን ሙሉ በሙሉ የበላይ እዝ አመራሮችንና አጠቃላይ መዋቅሩን ይፋ የሚያደርጉበት ዋዜማ ላይ እንደሚገኙ ነው የሰማነው። ፋኖ በድርጅታዊ መዋቅርም በወታደራዊ እንቅስቃሴም በስልጠና በሁሉም ረገድ የተጠናከረና እድገት የሚታይበት እንቅስቃሴ ላይ እንዳለ ነው የሚታየው። በአንጻሩ አገዛዙ ከዕለት ወደ ዕለት እየኮሰመነ አገሪቱን ለማስተዳደር አገሪቱን ለማስቀጠል የሚያስችለውን አቅም እያሟጠጠ እየጨረሰ እንዳለ ነው የምናየው። ቀደም ሲል እንደጠቀስኩት በአላጌ በአሁን ሰዓት የወታደራዊ ቁስለኞች ማዕከል ከሆነ ሰንብተዋል። ከቅርብ ጊዜ ወዲህ ማዕከሉ መሸከም ማስተናገድ ከሚችለው ታካሚዎች ቁጥር በላይ እንደሆነ ነው የሰማነው። ከዛው አካባቢ ከውስጥ ባገኘነው መረጃ በአሁን ሰዓት ቁስለኞች ሳይድኑና
በሕክምና ላይ እያሉ አዳዲስ ቁስለኞች እንደ ጎርፍ እየመጡ በመሆኑ ለሌሎች ቦታ እንዲለቁ በሚል ሕክምናቸውን ሳይጨርሱ ከግቢው እንዲሰናበቱ እየተደረጉ ነው። ብዙዎቹ ሕክምናቸውን አልጨረሱም፣ ክትትል ያስፈልጋቸዋል። ነገር ግን እንዲለቁ ተደርገው በአሁን ሰዓት በየመንገዱ ዳር በልመና ላይ ሆነው ሕክምናችንን የምንጨርስበት ገንዘብ እርዱን እያሉ ኢትዮጵያውያንን እየጠየቁ ያለበት ሁኔታ ተፈጥሯል። ትልቅ ሰብአዊ ቀውስ እያየን እንገኛለን። ሁኔታውን በቅርበት የሚከታተሉ አንድ የአንከር ሚዲያ ምንጭ እንደገለጹልን ከሆነ በተለይ ህጻናት ወታደሮች ገና በልጅነታቸው የሰውነት አካላቸውን አጥተው ቁስላቸው ሳይድንና ሳይሽር ከግቢው ለቀው እንዲወጡ ተደርገው በየጎዳናው ሲለምኑ ማየት በእውነቱ እንደ ኢትዮጵያዊ እጅግ የሚያሳዝን ነገር ነው እየተፈጠረ ያለው ብለው ነው የገለጹልን። ለማንኛውም አጠቃላይ አገዛዙ ሁኔታ ቀውስ ላይ ቀውስ እየተጨመረ ከቁጥጥር ውጭ ወጣ ሁኔታ ሊፈጠር ከሚችልበት ዋዜማ ላይ እንገኛለን። እንደው በዚህ ዙሪያ ያለውን ሁኔታ ብንመለከት በተለይ አማራ ክልል ሙሉ በሙሉ አገዛዙ ቦታ ያጣ ነው የሚመስለው። የወታደራዊ መዋቅሩ በሱ ነበረ ህልውናውን ለማስቀጠል ላለፉት 2 ዓመታት ተኩል ከፍተኛ የሆነ ርብርብ ሲያደርግ የነበረው ያም ወታደራዊ አቅሙ በፋኖች ተጋድሎ እንቅስቃሴ እየተሰበረና እየተንኮታኮተ መጥቷል።